ሰላም አበበ አለሙ አሲስታንት ፕሮፌሰር ኦፍ ኮምፒውተር ሳይንስ። ይህ ዊንዶውስ ሰርቨር ኮንፊገሬሽን ቪዲዮ ሲሪስ ሲሆን ባለፉት በርካታ ሲሪሶች መካከል ዊንዶውስ ሰርቨር እንዴት እንደምንጭን፣ ሮሎች እንዴት ኮንፊገር ማድረግ እንደምንችል ለማየት ሞክረናል። በዚህ ቱቶሪያል ደግሞ አንድ ቀሪ ኢምፖርታንት የሆነ ሮል አለ፣ የዊንዶውስ ሰርቪስ አለ። እሱ እንዴት እንደምንጭን እና ኮንፊገር እንዴት እንደምናደርግ ለማየት እንሞክራለን። እንደሚታወቀው ከአሁን በፊት አክቲቭ ዳይሬክተሪ የሚለው ሮል ጭነናል። ይህ የዊንዶው የኔትወርክ ውስጥ ያሉ ዶሜን ኮምፒውተር እና ዶሜን ዩዘሮችን ማኔጅ የምናደርግበት ሰርቪስ ሲሆን፣ ሌላኛው ደግሞ ዳይናሚካሊ ለኮምፒውተሮቹ አይፒ አድሬስ የሚሰጠውን ዲኤችሲፒ ሰርቪስ ለማየት ሞክረናል። ሌላኛው ኢምፖርታንት ሰርቪስ ደግሞ ሮል ወይም ሰርቪስ ግሩፕ ፖሊሲ ይባላል። ጀስት ዌይ ኦፍ ግሩፒንግ ሪሌትድ ዩዘርስ ቱጌዘር ኢን አፕላይ ፖሊሲ ፎር መልቲፕል ዩዘር አት ኤ ታይም ነው። ስለዚህ ኦርጋናይዜሽናል ዩኒት የሚባል የዳይሬክተሪ ከስተም ዳይሬክተሪ አለ። ያን ኦርጋናይዜሽናል ዩኒት ክሬት ካደረግን በኋላ ተመሳሳይ ዩዘሮችን እዛ ፎልደር ላይ ወይም እዛ ኦርጋናይዜሽናል ዩኒት ላይ በማስገባት የፈለግነውን እንደ ኦርጋናይዜሽኑ ሪኳየርመንት ፖሊሲዎችን ዲፋይን የምናደርግበት ቴክኒክ ነው። ሌላኛውና ኢምፖርታንት የሆነው ሰርቪስ ደግሞ ዊንዶውስ ዲፕሎይመንት ሰርቪስ ይባላል። ይህ ማለት ሰርቨሩ ላይ ሆነን ዊንዶውስ ኦፕሬቲንግ ሲስተም ከነ አፕሊኬሽኑ ለመልቲፕል ለሆኑ ክሊየንት ኮምፒውተሮች የምንጭንበት ቴክኒክ ነው። ለምሳሌ ኦርጋናይዜሽን ውስጥ 40 ወይም 80 ወይም 100 ክሊየንት ኮምፒውተር ቢኖረን እነዚህን ኮምፒውተሮች ዋን ባይ ዋን በፍላሽ ዲስክ ቡቴብል ሰርተን ወይም በሲዲ ከምንጭን ይልቅ ዊንዶውስ ኦፕሬቲንግ ሲስተም ኢሜጁን ከሰርቨሩ ሆነን ለክሊየንቶች ፑሽ በማድረግ ሳይመልታኒየስሊ መልቲፕል የሆኑ ወርክ ስቴሽኖች ክሊየንቶች ኦፕሬቲንግ ሲስተም እንዲኖራቸው ፍሬሽሊ እንዲጫን የሚያደርግ ቴክኒክ ነው ማለት ነው። ስለዚህ አሁን ቀጥታ ወደ ፕራክቲሱ እንሄዳለን። how we can implement the Windows deployment service. So we will open our server. automatically ሰርቨሩን ሎጊን በምናደርግበት ሰዓት as usual the Windows Server Manager will pop up. ይህ ሰርቨር ማናጀሩ ተጨማሪ ሮሎችን ያሉትን ሮሎች ስታተሳቸውን ወይንም ኦልሬዲ ኤግዚስት ያደረገውን ሮል ማጥፋትን ከፈለጋችሁ የምታጠፉበት ኦቨርኦል ሰርቨሩ ስለራሱ ስላሉት ሰርቪሶች ስታተስ የሚገልጽበት ዊንዶውስ ዲያሎግ ነው። ይህንን ሞስት ኦፍ ዘ ታይም ሞኒተር ማድረግ ያስፈልጋል። ምክንያቱም ሰርቨሩ ኤረር ካጋጠመው የተለያዩ የኮንፊገሬሽን ችግሮች ካሉ እዚህ ሰርቨር ማናጀር ላይ ነው የምናገኘው። ሶ እዚህ ጋር ኖርድና we will click on add roles and features. Windows deployment service የሚል ሮል እንፈልጋለን። ታች ኖድ እና as you can see here Windows deployment service ክሊክ ስናደርገው ዲስክሪፕሽኑ ማየት እንችላለን። Windows deployment service provide a simplified secure means of rapid and remotely deploying Windows operating system to computer over the network። እዚህ ጋር እንዳያችሁት በዚህ ሰርቪስ አማካኝነት ሊኑክስ ወይንም እንደዚህ ኡቡንቱ ነን ዊንዶ የሆኑ ኦፕሬቲንግ ሲስተሞችን መጫን አንችልም። ምክንያቱም ይሄኛው ሮል ዲዛይን የተደረገው የዊንዶ ኦፕሬቲንግ ሲስተሞችን ነው ሪሞትሊ ለመጫን እንጠቀምበት። ሶ ዊል ክሊክ ኦን አድ ኔክስት። እነዚህ ሁለት ሰርቪሶች አክቲቭ መሆን አለባቸው። ኔክስት አውቶማቲካሊ ኢንስቶል ያደርግልናል። ሶ ኢንስታሌሽኑ ከጨረሰ በኋላ ወደ ኮንፊገሬሽን እንሄዳለን። ኮንፊገር በምናደርግበት ሰዓት ምንድነው የሚጠበቅብን? ኢንስቶል የምናደርገውን ኦፕሬቲንግ ሲስተም ኢሜጁን ኤክስትራክት አድርገን ከዛ ውስጥ ሁለት አስፈላጊ የሆኑ ፋይሎች የማንኛውም ዊንዶውስ ኢሜጅ ውስጥ ዊንዶ 10 ዊንዶ 7 ዊንዶ 11ም ሊሆን ይችላል። ኢሜጁን አይሶ ኢሜጁን ኤክስትራክት ስታደርጉት ሁለት ኢምፖርታንት ፋይሎች አሉ። አንደኛው install.wim ይባላል። ይሄ አክቹዋል የሆነውን ኦፕሬቲንግ ሲስተም የያዘልን ፋይል ነው። ሌላኛው ደግሞ boot.wim ይባላል። ያ ደግሞ የዊንዶውስ ኦፕሬቲንግ ሲስተሙ ከተለያዩ ሚዲያዎች ቡት አድርጎ እንዲገባ የሚያገለግለው ፋይል ነው። ስለዚህ ለWDSም ካሉት ፋይሎች ውስጥ እነዚህ ሁለቱም ፋይሎች ብቻ ነው ኤክስትራክት አድርገን ለWDS የምንሰጠው። the actual operating system which is install.wim and then boot እንዲያደርግ ከኔትወርክ ቡት እንዲያደርግ ከዩኤስቢ ሚዲያ ቡት እንዲያደርግ ወይም ከሲዲ ቡት እንዲያደርግ የሚረዳኝ ደግሞ boot.wim ኤክስፖርት አድርገን እናስገባለታለን። ከዛ በኋላ እዛ ኔትወርክ ላይ ያሉ ኮምፒውተሮች
ቡት ኦርደራቸውን ከኔትወርክ ቡት እንዲያደርጉ አድርገው ቀጥታ እንዲገባ ማድረግ እንችላለን። ሶ ክሎዝ ኢት። እዚህ ጋር እንመጣና ቱልስ ላይ ዊንዶውስ ዲፕሎይመንት ሰርቪስ የሚል እንፈልጋለን። እዚህ ጋር ዊንዶውስ ዲፕሎይመንት ሰርቪስ ሶ ኤክስፓንድ ስታደርጉት ሰርቨሩ ኮንፊገር አልሆነም የሚል ይመጣላቸዋል። ሶ ዊል ክሊክ ኦን ራይት ክሊክ ኤንድ ኮንፊገር ዘ ሰርቨር ክሊክ ኦን ኔክስት። እዚህ ጋር ሰርቨሩ ዊንዶውስ ዲፕሎይመንት ሰርቨሩ ለብቻ ኮንፊገር የተደረገ ነው ወይስ ከአክቲቭ ዳይሬክተሪ ጋር ኮንፊገር የተደረገ ነው የሚል ይመጣል። አክቲቭ ዳይሬክተሪ ጋር አብሮ ኢንተግሬት የሆነ ሰርቨር ከሆነ ይህን እንመርጣለን። ብቻውን ከሆነ ብቻውን ያለ ብለን እዚህ ጋር እንመርጣለን። እንደ አማራጫችሁ ነው። ሰርቨራችሁ ላይ አክቲቭ ዳይሬክተሪ ሰርቪስ አፕ ኤንድ ራኒንግ ካላችሁ አውቶማቲካሊ ፎርማት አድርጎ የሚጭናቸውን ኮምፒውተሮች ወደ ዶሜኑ አውቶማቲካሊ እንዲቀላቀል ያደርገዋል። አይ ደብሊውዲኤሱ ራሱን የቻለ ነው ካልን ደግሞ ስታንዳርድ የሚለውን እንመርጣለን። አሁን እዚህ ጋር ሪሞት ኢንስቶል የሚል ዳይሬክተሪ ክሬት ያደርግልናል። ይሄ ማለት ኢምፖርት የምናደርጋቸውን የዊንዶውስ ኢሜጆች የምናስቀምጥበት ቦታ ነው። በጣም ሪከመንድ የሚደረገው ከሲ ድራይቭ ውጭ ቢሆን ሪከመንድ ይደረጋል። ሌላ ሴፓሬት የሆነ ፓርቲሽን ቢኖራችሁ፣ ምክንያቱም ሲ ድራይቭ ኦፕሬቲንግ ሲስተሙን የያዘ ዲስክ ስለሆነ። ሶ ኦፕን እና ዲ ካለኝ ሲ ዲ ድራይቭ ስላለኝ፣ ስለዚህ ጋር ምን አደርጋለሁ? ፓዙን ሲ የነበረውን ዲ ያደርጋለሁ ማለት ነው። ፓዛችን ዲ ካደረግን በኋላ ክሊክ ኦን ኔክስት ኔክስት ዊንዶውስ ዲፕሎይመንት ሰርቨራችን ለማን ሪስፖንድ ያድርግ ነው? ሁሉም ክሊየንቶች ሪስፖንድ ያድርግ ወይስ ዶሜን ውስጥ ብቻ ላሉ የሚለውን ነገር ስፔሲፋይ የምናደርግበት ነው። ለሁሉም መምረጡ ጥሩ ነው። ኔክስት እዚህ ጋር አሁን ለዊንዶውስ ዲፕሎይመንት የሚያስፈልጊ የሆኑ ሴቲንጎችን አፕላይ አድርጎ ይጨርሳል። እዚህ ጋር እንመጣለን። እዚህ ጋር ሰርቨሩ ዳውን እንደሆነ የሚያሳየው ራይት ክሊክ አድርጌ ኦል ታስክ ስታርት ስለው ደብሊውዲኤስ ሰርቨሩ ይጀምራል። ስለዚህ እዚህ ውስጥ ሁለት ፎልደሮች አሉ፣ ኢምፖርታንት ፎልደሮች ኢንስቶል ኢሜጅ እና ቡት ኢሜጅ። ስለዚህ የዊንዶው ምንጭ ነው ዊንዶው 10 ወይ ዊንዶው 7 ወይ ዊንዶው 11 ከሆነ የዛን ኢንስቶል ኢሜጅ እዚህ ውስጥ እናስገባለን። ከኔትወርክ ቡት እንዲያደርግ ደግሞ የዛን ቡት ኢሜጅ ቡት ውስጥ እናስገባለን ማለት ነው። ስለዚህ መጀመሪያ ዊንዶውስ ላይ ሰርቨሩ ላይ ኢሜጅ ላስገባ። እዚህ ጋር ኔትወርክ ላይ ገባና ሶሪ ሲዲ ላይ ሴቲንግ እዚህ ጋር እንደ ብራውዝ ብዬ ዊንዶው 10ን አስገባለሁ። ቨርቹዋል ማሽን ላይ ስለሆንኩ የግድ በቨርቹዋል ማሽን ሴቲንግ ነው የሚሄደው። ፊዚካል ማሽን ላይ ከሆናችሁ ግን ከዩኤስቢ ዊንዶውስ ኢሜጅን ታስገቡና አይሶ ኢሜጅን ራይት ክሊክ አድርጋችሁ ማውንት ትሉታላችሁ። ሶ እዚህ ጋር መጣና ኢንስቶል ኢሜጅ ላይ ራይት ክሊክ አድ ኢንስቶል ኢሜጅ ለዋለሁ። ምጭ ነው ዊንዶው 10 ግሩፕ ስለሆነ ዊን 10 ክሊክ ኦን ኔክስት ብራውዝ የቱ ጋር ነው ያለው? ዲ ድራይቭ ላይ ማይ ኮምፒውተር ላይ ገባና ይሄ ነው። እዛ ሶርስ ጋር ገባለሁ። እዚህ ጋር ቅድም እንዳልኳችሁ እዚህ ጋር እንደምታየው 3.32 ጂቢ ኢንስቶል ኢሜጅ ነው። ቢኮዝ ኢንስቶል ሉፍ ደብላይማ አክቹዋሊ የሆነ ዊንዶ ፋይሉን የያዘልኝ ነው። ይሄኛው ደግሞ ከኔትወርክ ከዩኤስቢ ቡት እንድናደርግ የሚረዳን ቡት ኢሜጁ ነው። ሶ ኢንስቶል ኢሜጁን መርጥና ኔክስት ላለው የተለያዩ የዊንዶ ቨርዥኖችን ያመጣልኛል። ፕሮ እና ሆም እንዲኖር ከፈለኩ ሁለቱን አስቀጥላለሁ። አይ ፕሮ ብቻ ይበቃኛል ካልኩ ደግሞ ሆም ኤዲሽኑን አንቼክ አድርጌ ኔክስት ላለው እዚህ ጋር የኢሜጁን ሄልዚ ኢንቴግሪቲ ቼክ ያደርግና አውቶማቲካሊ ኢሜጁን የኢንስቶል ኢሜጁን ሰርቨሩ ጋር ያስገባልኛል ማለት ነው። ከዛ ቀጣይ ሰርቨሩ ጋር ካስገባው በኋላ ወደ ቡት ኢሜጅ ደግሞ እንሄዳለን። ይሄ ዊል ቴክ ታይም ሜቢ 5 አፕ ቱ 7 ሚኒት ይወስዳል። እሱ ከጨረሰ በኋላ የሚቀጥለው ስቴፕ ደግሞ እንሄዳለን። ኦልሞስት አድ አድርጎ ሊጨርስ ነው። ስለዚህ ይህ ትልቁ ፋይል ነው አክቹዋሊ የሆነ ኦፕሬቲንግ ሲስተም የያዘልን። ኢንስቶል ኢሜጁ ካለቀ በኋላ ከዛ ደግሞ ቡት ኢሜጅ እንጨምራለን። ኢንስቶል ኢሜጅ ጨርሷል። ፊኒሽ በምልበት ሰዓት ኢሜጁን ያሳየኛል። ዊንዶው 10 ለጨመረ
ሶ ቡት ኢሜጅ ላይ እንሄድና ዘ ሴም ስቴፕ ራይት ክሊክ አድ ቡት ኢሜጅ ፍሮም ዘ ማውንትድ ዲስክ ቡት ኢሜጅን እንመርጣለን። ሶ ምን ይሁን ዊንቴል ዊንዶ ቴል ቡት እንላለን። ኔክስት ቡት ኢሜጅን በዚህ መልኩ አድ አድርጎ ይጨርስልኛል። ቡት ኢሜጁ አነስተኛ ፋይል ሳይዝ ስላለው የኢንስቶል ኢሜጁን ያክል አይወስድም። ሶ በዚህ መልኩ ይጨርሳል። አሁን ዊንዶውስ ዲፕሎይመንት ሰርቪሱ አፕ ኤንድ ራኒንግ ቡት ኢሜጅ አለው፣ ኢንስቶል ኢሜጅ አለው። አሁን ከዚህ ሰርቨር ጋር ሊንክ ያላቸውን ከዚህ ሰርቨር ጋር አንድ ተመሳሳይ ኔትወርክ ላይ ያላቸውን ማንኛውንም ክሊየንቶች መጫን ይችላል ማለት ነው። ሌትስ ሴይ አሁን ወደዚህኛው ክሊየንት እንሂድና ይህንን ክሊየንት እንዴት እንደምንጭን አሁን ከአሁን በፊት ኦፕሬቲንግ ሲስተም ጭኜበት ነበር። ነገር ግን አሁን እንደ አዲስ ላስነሳው እና ሸትዳውን ብዬ ልጫን። አሁን ስናስነሳው ይሄ እዚህ ጋር እንመጣለሁ። ከምን ነው ቡት እንዲያደርግልኝ ከምፈልገው ሴትአፕ ላይ መጣና ቡት ፍሮም ቡት ኦፕሽኑ ላይ ማየት ቡት ኦፕሽኑን ከኔትወርክ ቡት እንዲያደርግ ማድረግ አለብን። ሴትአፕ ኮንፊገሪንግ ቡት ኦፕሽን ቼንጅ ቡት ኦርደር እዚህ ጋር ኔትወርክ ቡት የሚለውን አንደኛ እንዲያደርግ አድርገዋለሁ። right ኔትወርክ ቡት የሚለውን ፕላስ 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 አድርጌ አንደኛ ያደርገዋለሁ። ሚኒንግ ከኔትወርክ ቡት እንዲያደርግልኝ የፈለኩት። ሶ ኮሚት ኤንድ ኤግዚት አሁን ሪሴት እናደርገዋለን። አውቶማቲካሊ ከኔትወርክ ቡት ያደርግልናል። አሁን ከኔትወርክ ቡት እያደረገ ነው። ሰርቨሩን ኮንታክት ያደርገዋል። ሶ ኢንተር ስንል አውቶማቲካሊ ከኔትወርክ መነሳት ጀመረ። እንዳያችሁት የሰርቨሩ አይፒ አድሬስ 192.168.1.1 ነው። ስለዚህ ባዮስ ላይ ገብተን ቡት ኦርደራችን በዲፎልት ከሃርድ ዲስኩ ነው የሚነሳው። አሁን ግን ቡት ኦርደራችን ከኔትወርክ እናደርገዋለን። ስለዚህ ኔትወርክ ላይ ቡት በሚያደርግበት ሰዓት WDS ኢሜጅን ኮንታክት ያደርግና መጫን ይጀምራል። ስለዚህ አክቹዋል ዊንዶውስ ኦፕሬቲንግ ሲስተሙን ከመጫኑ በፊት ቅድም ያስገባነው ቡት ዶት ደብሊው ኢሜጅን ነው ኮል የሚያደርገው። ምክንያቱም ዲስ ፋይል ኢዝ ስፔሻሊ ይሄኛው ቡት ዶት ደብሊው የሚያገለግለው ከኔትወርክም ከዩኤስቢም ከሲዲም ቡት እንዲያደርግ ስለሆነ እችን ፋይል ኮል በማድረግ ቀጥታ ወደ ሰርቨሩ ሎጊን ያደርጋል። ስለዚህ ቀጣይ ስቴፕ ምንድነው የሚሆነው? ሰርቨሩን ኮንታክት በሚያደርግበት ሰዓት ኦፕሬቲንግ ሲስተሙን ከመጫናችሁ በፊት የሰርቨሩን ክሬዴንሻል ማስገባት አለባቸው። አዘርዋይስ አንአውቶራይዝድ ዩዘር እንደፈለገ መጫን ስለማይችል፣ ስለዚህ ከሰርቨሩ ጋር ኦኤሱን ወደ ክሊየንቱ ከመጫኑ በፊት የሰርቨሩን ዩዘር ኔም እና ፓስወርድ ወይንም ክሬዴንሻል አስገቡ ይለናል። እሱን እናስገባለታለን። አሁን ልክ እንደ ኖርማል ዩኤስቢ እንደምንጭነው ዊንዶውስ ስታርቲንግ ሴትአፕ ይላል። ከዛ በኋላ የመጀመሪያ የሚጠይቀን የሰርቨሩን ክሬዴንሻል ይሆናል። ኦኬ አሁን ላንጉጅ ምረጥ ብሎናል። ላንጉጅ ከመረጥን በኋላ ዊል ክሊክ ኦን ኔክስት ስንል የሰርቨሩ ክሬዴንሻል እንድናስገባ እያዘዘን ያለን። ስለዚህ እዚህ ጋር የሰርቨሩ ስም ማይ ኦርግ ሰርቨር ዩዘር ኔሙ ስላሽ አድርገን አድሚኒስትሬተር ፓስወርዳችን እናስገባለን። በትክክል ካስገባ ነው ኦኬ በሚልበት ሰዓት ሎጊን ያደርጋል። ነገር ግን እዚህ ጋር ችግር አለ እያለ ነው። ስለዚህ ጋር አሁን ዶሜን ስላሽ ዩዘር ኔም ነው። ዶሜናችን ይሄ ነው የሚሆነው፣ ማይ ኦርግ ነው የሚሆነው። ስለዚህ ወይም የሰርቨሩ ስም ማይ ኦርግ
ሰርቨር ስላሽ አድሚኒስትሬተር በትክክል ስፔል ማድረግ መቻል አለብን። ፓስወርዳችን እናስገባለን። ኦኬ something is wrong, let's wait። እዚህ ጋር እየጠየቀኝ ያለው የሰርቨሩን ስም ሳይሆን ዶሜን ኦልሬዲ ስላለኝ ዶሜኑን ነው። ማይ ኦርግ ነው የሚለው ዶሜኔ ማይ ኦርግ ስላሽ የሰርቨሩ ዩዘር ኔም አድሚኒስትሬተር ሶሪ ማይ ኦርግ ስላሽ አድሚኒስትሬተር የሰርቨሩ ፓስወርድ በዚህ መልክ እናስገባለን። እዚህ ጋር እንደሚለው ዶሜን ስላሽ ዩዘር ኔም ነው። ዶሜን ኔሜ ማይ ኦርግ ስለሆነ አሁን ቀጥታ ይገባልና እዚህ ጋር ሰርቨሩ ላይ ያለው ኦፕሬቲንግ ሲስተም ቅድም እንዳያችሁት ዊንዶው 10 ፕሮ እና ሆም ነበር። ሆምን አንቼክ ስላደረግ ነው ፕሮ ብቻ ነው የተጫነው። ስለዚህ ኔክስት ላለው ከዛ በኋላ ሁሌ እንደምናደርገው ዲስክ ፓርቲሽን ያመጣልኛል። እንደገና ሪፓርቲሽን ለማድረግ ከፈለግን ሙሉ ለሙሉ ዲሊት እያደረግን ፓርቲሽኖችን እናጠፋለን። በተቻለ መጠን ደግሞ ሲና ዲ ፓርቲሽን ካላችሁ የሰው ኮምፒውተር ወይም ኔትወርክ ላይ ያሉ የተለያዩ ዩዘሮች ኮምፒውተሮችን በምንጭንበት ሰዓት በተቻለ መጠን ቺ ፓርቲሽን ዲ ፓርቲሽን ከሆነች እችን ባንነካ ሬኮመንድ ይደረጋል። ስለዚህ እንዲሁን ተውና ሌሎችን ፓርቲሽኖች እንዳለ አጥፍተን ሪክሬት እናደርገዋለን። እዚህ ጋር ዲው አልተነካም፣ ሲ ብቻ ነው የምንነካው። ሲውን እንደ አዲስ ኒው ፓርቲሽን ብለን ክሬት እናደርጋለን። ሲስተም ፓርቲሽን ክሬት ያደርጋል። እዚህ ጋር ሲ ድራይቭን መርጠን ኔክስት በምንልበት ሰዓት አውቶማቲካሊ ልክ እንደ ኖርማል ቡቴብል ፍለሽ ሰርተን እንደምንጭነው በዚህ መልኩ ጭኖ ይጨርሳል ማለት ነው። this is the main purpose of WDS። ይህንን ስቴፕ ለብዙ ኮምፒውተሮች በዚህ ስቴፕ መሰረት እናስነሳለን። እዚህ ጋር አሁን እያደረግን ያለነው ማኑዋሊ እያንዳንዱ ክሊየንት ላይ እየሄድን ነው። ከኔትወርክ ቡት አድርግ ብለን የሰርቨሩን ዩዘር ኔም እና ፓስወርድ እያስገባን የምናስነሳው። አሁን እዚህ ጋር አንድ ኮምፒውተር አስነስቻለሁ። እዚህ በኋላ አውቶማቲካሊ ራሱ ነው ኮምፕሊት የሚያደርገው። ሌላ ኮምፒውተር እየሄድን ነው፣ በዚህ መልኩ እናስነሳለን። አጌን ነምበር ኦፍ ክሊየንቱ በጨመረ ቁጥር ግን ማኑዋሊ እየሄዱ ማስነሳቱ ራሱን የቻለ ማኑዋል ስራ ነው የሚሆነው። ይህንን ደግሞ ኮምፕሊትሊ ከንክኪ ውጭ ከሰርቨሩ ብቻ ሆነን ወደ ክሊየንቱ ሳንሄድ ለመጫን ከፈለግን there is another concept what we call it answer file። answer file ማለት አሁን ከኔትወርክ ቡት አደረኩ፣ የሰርቨሩን ዩዘር ኔም እና ፓስወርድ አስገባውለት፣ ፓርቲሽን ሰራው። ይህንኑ የምሰራውን ነገር በኤግዜሜል ሰርቼ ለደብሊውዲኤሱ ኢንጀክት አድርግለታለሁ። ስለዚህ ሰርቨሩ ላይ እዚህ ጋር ደብሊውዲኤሱን በምናይበት ሰዓት there is a concept what we call it answer file። ደብሊውዲኤሱ ጋር እዚህ ጋር ለምጣና ላሳያችሁ። እዚህ ጋር ፕሮፐርቲ ስንገባ አይ ቲንክ ክሊየንት ላይ answer file ሚላል ወይም unattended installation when enabled installation option on the client computer are defined using the setting in the Windows deployment service client unattended። ስለዚህ እቺን ቲክ አድርግና ብራውዝ ብዬ ያዘጋጀሁትን አንሰር ፋይል አስገባለታለሁ። እንዳልኳችሁ .xml ፋይል። ስለዚህ እኔ አሁን ማኑዋሊ ከኔትወርክ ቡት ማድረግ የሰርቨር ዩዘር ኔም እና ፓስወርድ ማስገባት ሲና ዲ ፓርቲሽን መስራቱን እሱን በኤግዜሜል ሴቲንግ ፊድ አድርግለታለሁ። ከዛ በኋላ ሁሉም ኮምፒውተሮች አውቶማቲካሊ ከኔትወርክ ይነሳሉ። እዚህ ያስገባውለትን ኤግዜሜል ሴቲንግ በማንበብ ኮምፕሊትሊ አናቴንድድ የሆነ ኢንስታሌሽን ለበርካታ ኮምፒውተሮች ማካሄድ ይችላል ማለት ነው። this is the very important role of the Windows Server configuration, what we call it Windows Deployment Service።